ቦርንማውዝ ኤፍሲ ለሁለተኛ ጊዜ በሜዳችን መጥቶ 2-1 አሸነፈን ነው ማለት ገባህ አይደል? አብዛኞቻችሁ የተቃጠልኩ ሊመስላችሁ ይችላል። አልተቃጠልኩም። በጣም ነው የተቃጠልኩት። እንዴት እያወቅኩት እቃጠላለሁ? እንደምንሸነፍ እያወቅኩኝ መቃጠል የለብኝም ነበር እኮ ገባህ አይደል? ግን ተቃጠልኩልህ ነው የምልህ። ፓሲቭ ፕሬስ የሚባል ነገር በቃ ፕሌስ ሩ ማድረግ ወፍ ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ ያጠቁናል። ኳስ ይጠለዛል፣ እነሱ እጅ ይገባል፣ እነሱ እኔ ማን ነው ከአርሰናል ሽንፈት የበለጠ የሚያቃጥለኝ የሚያመኝ አሁን መተው ማሊያ ለመቅደር ጫፍ የደረሱ ሰዎች መተው ይበጠረቁብናል። ገባህ አይደል? እኔ ምንም ልል አልችልም። ኔክስት ጌምንም እናሸንፋለን ብዬ ተስፋ ማድረግ ብቻ ነው ያለኝ አማራጭ። ገባህ አይደል? እንኳን አይደለም ነጥብ ተበልጠህም ራሱ ከመደገፍ ማቆም የለብህ። ምን አማራጭ አለ? ገባህ አይደል? ሲቲን ሄደህ የሆነ ነገር ማድረግ ትችላለህ ብለን እንጠብቃለን። በዱዓ ማለት ነው በዱዓ እንጂ ምን አማራጭ አለን? አባቴ ተረዳኝ አይደል? መተን ይሄን ዋንጫ ከእጃችን ሳናጣው በፊት አጣነው ብዬ ላወራ አልችልም። ከቻምፒየንስ ሊግ በተቀነስን ነው እንደውም የኔ ምኞት ከቻምፒየንስ ሊግ በተቀነስን። መቼ ነው ምርጫ የሚኖረን? የፈለግነውን ተጫዋቾች ለማጫወት መቼ ነው ምርጫ የሚኖረን? ሰከንድ ቾይስ ራይት ባክ፣ ሰርድ ቾይስ ሌፍት ባክ፣ ሰርድ ቾይስ 10 ቁጥር እየተጫወትን ያለ ነው ማለት ወንድም ጥላ ባንቺ ነው ተስፋዬ። ወንድም ጥላለሽልኝ። ተቃጠሉ። እኔ ምሬ ነው የምላችሁ። ቀጠል በሉ። ከአመት አመት ዛሬ ቤን ዋይት ቋሚ 11 ላይ መሰለፍ ነበረበት። ሰሞኑን ከሚያሳየው አቋም አንጻር ቋሚ 11 ላይ መሰለፍ ነበረበት። ስንት ጊዜ በጉዳት ሲሰቃይ ነበር አይደለ? ለፊትነስ እንኳን ሲባል ለምን ሞስኬራ አልገባም? ኢዜ የዚህን ያክል መጫወት ከቻለ ኢዜ ለምን አልጀመረም? ፕሪሚየር ሊግ ነው አይደለ ፕላናችን? እሺ ተውት። እኔ ለየትኛውም ዋንጫ ላልበሳጭ እችላለሁ። ፕሪሚየር ሊግ ላይ እንደዚህ ቀልዳሉ። ከአመት ተመሳሳይ ስህተት። አረ በጣም ነው የምታሳፍሩት። አረ ተቃጠሉ። የሚያቃጥል ያቃጥላችሁ በኢየሱስ። እንዴ አሁን የሲቲ ነጥብ መጣል ነው የምንጠባበቀው። እንግዲህ የሲቲ ነጥብ መጣል። ሲቲ ነጥብ ካልጣለ ነገ የሚያሸንፍ ከሆነ ቀሪ ጨዋታ አለው። ኔክስት ዊክ ኢትሃድ ላይ ነን። ወይኔ ብሩክ አረብስማ። የዚህ ቡድን ትልቁ ችግር ይሄ ልጅ ነው። በነገራችን ላይ አሁን ቆይቷል ሰው ካመነ፣ ግን ደፍሮ ስለማያወጣው ነው እንጂ ይሄ ልጅ ነው በጣም ትልቁ ችግር አርሰናል ቤት ውስጥ። ማንም አይደለም፣ ማርቲኔሊም ቤን ዋይትም ሁሉ አይደለም። እንደዚህ ልጅ አስቸጋሪ ሰው የለም። በቃ ክለቡን ያስቸገረ ምንድነው? የባክ ፓስ ማአት ልጅ ምንድነው? ወደ ኋላ የምትመልሰው ደፈር ብለህ አንድ ተጫዋች አልፈህ አትሰጥም? ደፈር ብለህ አየር ላይ ኳስ አጥልም? አረ ፓርቲ ናፈቀን። ወይኔ እንዴ ቆይ እንዴ አርቴታ ኖርጋርድ አለ እንዴ? ለምንድን ነው የማትሞክረው? ኖርጋርድ በቃ እኮ አሁን ካራባውና ኤፍ ኤ ካፕ እኮ የሉም እኮ። ኖርጋርድን የት ልታጫውተው ነው? መች ልታጫውተው ነው? ምን አለ ፕሪሚየር ሊግ ቢጫወት ኖርጋርድ። ምንድነው ግራ የሚገባው ይሄ ልጅ? ከዛ ደግሞ የሚፈጥርብን ጫና፣ የሱ ወደ ኋላ የሚመልሳቸው ኳሶች የሚያመጡብን መዘዝ ተቆጥሮ አያልቅም። አረ ቢስሚላ። እኔ ግን አረ ዙቢሜንዲ ቢስሚ ምንም በቃ ምንድነው ማለት ተጣጥፍ ነበር ነው። እኔ ሶሲዳድ እያለ ምናምን በደንብ አላየሁም፣ ግን ሃይላይቶችህ ምናምን ልትፈርም ነው ሲባል ሳይ በጣም በቃ ደፋር ልጅ ነበር። ምንድነው የሆንከው? ተቃጠሉ። በዚህ የውድድር ዓመት አርሰናል ስኬቱ የሚሆነው ቻምፒዮንስ ሊግ መሰለፍ ነው። እንደማ አረ ወይኔ አረ በእግዚአብሔር እኔ እኮ አታደርጉትም አይባልም። እኔ እናቴ ትሙት ማለት ነው። አታደርጉትም አይባልም። እናንተ 7 ጨዋታ እየቀራችሁ ከ31 ጨዋታ 3 ብቻ ተሸነፋችሁ። እኔ እንዳይለኛ ዘንድሮ አርሰናል ከ31 ጨዋታ 3 ተሸነፈው ከ7 2 ይሸነፋል ማለት ዘበት ነው እያልኩ እየሰከስኩን እንዳታረጉት ይደብረኛል። አታደርጉትም አይባልም። ቅሌት ካባው በኢየሱስም። ቀጣይ ደግሞ ሲቲ ነው። እሺ ቀጣይ ሲቲ ነው። እንዲሁ እንደደነገጥክ ነው የሚያገኘ። በመቤቴ ደስ
ሰሲል ስጠት ትላንት አልጸለይኩማ ትላንት አልሰገድኩም የኔ መድኃኒዓለም የለም እነዚህ ፎቃቆች ሊጨፍሩብን ነግሬሃለሁ እያንዳንዱ የሚፈጠረው ነገር አንተ ጣዖት አድርገህ ትሰግድልኛለህ እኔ አርሰናል ደጋፊ ብሆን አንድ አላመለጠችኝም ነግሬሃለሁ የሊዝበን ቀላሉ ቦርንሞስ ትጠላለህ ብያ ስጠት ትንሽ ቲም ይሄ ነው ትንሽ ቲም አርፈ ሲቲ ላይ ቋጠር ነግሬሃለሁ አንተ መቼም አትበሉም እናንተ አትችሉም አርቴታ ተጠንቅቆ በዚህ ሆኖም አይችልም እመቤቴን ነው ማለት ቲማችሁም አይችልም አሰልጣኛችሁም አይችልም በቃ ድክም ያለ ፉቅቅ ያለ ቲም ነው ያለ ሲቲ እንደዚህ በቴካዌ አሻሽጎ ዋንጫውን ካልሰጠ መቼም አትበላም እነሱ ላይ ቋጠር አትችሉም ትንሽ ቲም ነው ያለ ቦርንሞዝ በሜዳ መጥቶ ስጠት እንዴት ደስ እንዳለኝ እኔ ደስ ብሎኛል እርሶስ ደስ አላሎትም ወይኔ